ውያቤ ድንገት ወጣ ጥፍት የምትለው በዛው ወዴት ሄዳ ይሆን? ቆይ እኔ ብቻዬን መሆኔን እያወቅህ ውጪ ውጪ ማለት ምን ይባል ነው? ማን ነው? ሄለን። ቤዛ እንዴት ነሽ ሄለን? ባሏ እያለላት ምን ትሆናለች ብለሽ ነው እህቴ እንደዚህ ተደብልብላ? ቆይ ምን ቀራችሁና ነው ደግሞ የመጣችሁት? አሁን ቤቴን ስለምፈልገው መውጣት ይኖርባችኋል። ደግሞ ምን ማለት ነው እሱ? አቤ ለዳኒ የሰጠውን ገንዘብ እስካልመለሰልን ድረስ መቼም ቢሆን ከዚህ ቤት አንለቅ። የምን ገንዘብ? ወንድምሽ ቤቱን እሸጠዋለሁ ብሎ ከአቤ የወሰደውን ገንዘብ ነው። ስለሱ እኔ ምንም ማውቀው ነገር የለም። ደግሞ ይሄ ቤት የኔ እንጂ የዳኒ አይደለም። እሱ መለወጥም መሸጥም አይችልም። የሚያደርገውን ነገርማ ስራውን ጠንቅቀሽ ታውቂያለሽ ቤዛ። ባቅም ባላቅም ምንም የሚቀየር ነገር የለም። አሁን ለአቤ ንገሪውና ከዚህ ቤት ፈጠን ብላችሁ ውጡ። መቼስ ቤቴ እያለ ለእናንተ ብዬ ተከራይቼ አልኖርም። ባለፈው መጥቼ ስነግራችሁ አላመናችሁኝም ነበር። አሁን እህቴ ተመልሳለች። ማንም እየተነሳ አይፈነጭብኝ። ሁለታችሁም ፈጣሪ የረገማችሁ ሰዎች ናችሁ። ቆይ የሰው ገንዘብ በልታችሁ እዚህ ድረስ ደግሞ ትመጣላችሁ? ትንሽ እንኳን ፈጣሪን አትፈሩ? እሱ አንቺ ከወደድሽውና ከፈራሽ ይበቃል። ለእኛ ማስፈራሪያነት ፈጣሪን አትጠቀሚው። እሱ ማይሆን ነገር አያደርግም። እሺ በአሁኑ ማንም የሚያስቆመኝ ሰው አይኖርም። አንቺም አቤም ቤት ይለቃችሁ ውጡ። ተመልሼ እመጣለሁ። ተመልሼ ስመጣ ወስናችሁ ካልጠበቃችሁኝ ደግሞ በጣም እናደዳለሁ። ስለዚህ እኔ ቆንጆ ከባልሽ ጋር በደንብ ተነጋገሪበት። እሺ ዙር በይ እባክሽ። ኧረ ንቀት! አንቺ እንደዚህ አይነት ድፍረት ደግሞ ከየት ነው ያመጣሽው? ጋጦጥነትንማ ከሁለታችሁ ነው የተማርኩት። ይህም ሲያንስባችሁ ነው። አሁን ሌላ ነገር ሳይከተላችሁ ከቤታችን ውጡ። ከቤታችን? የት አባ ጠፍተህ ነው? ቆይ እኔ ብቻዬን እንደዚህ ስንከራተት አንተ ተመጭቶ ደቅ ብላል። ምን ስለተመቸኝ ነበር? አይደምንት ምን ነው ችግር አለን? ቅምጥል ምን ነገር ባርገላ ደስተኛ ትሁን። እኔ ግን ለሷ ብዬ ሁሉንም ነገር ማድረግላት። በቃ እሷን ማስረዳት፣ እሷን ማውራት በቃ ሰልችቶኛል፣ ደክሞኛል። ዳይመንድ ቆይ አንተ ወዴት ጠፍተህ ነው? እኔማ ከሻኪራ ጋር ዶክተር ለማስፈታት ተፍ እያልኩ ነበር። በመሀል ግን ዴቭ የሌለ አስቸበረኝ። በቃ አዲና ዴቭ ሊስማማ አልቻሉም አይደል? አረ ምን ይስማማሉ በእናትህ። ዴቭ የሌለ ነገር ነው የሚያወሩ። እኔ የምልህ ቆይ የልጅቷ ቦርሳ የት ነው ያለው? አለ ቅምጥል ጋር ነው። በጣም አሪፍ። ይኸውልህ እቺ ዝሆን አቋም አደይን በእንብርክኳ እየሄደች ይቅርታ ካልጠየቀቻት ይሄን ቦርሳ አታገኛት። እቺ ዱቄት የሌለን ያስደበረች። ዳይመንድ አቤት። አሉ ምን እየሆንክ ነው አንተ? አላበዛውም እንዴ? አደይ ስታንከራትታ ዝም ስላልኩ የፈራው መስል እበረጋግዳለሽ ማለት ነው። ልታመጣለህ? ምን ልታመጣለህ? እኔ አልገልም። ልቀቅም። በዴቭና በዳይመንድ መካከል ትልቅ ትንቅንቅ እየተካሄደ ይገኛል። የዴቭ እናት ምንም እንኳን ሀገር ለቃ ሄደች ቢሆንም ነገር ግን መጠራጠር የሌለባችሁ ነገር ዴቭን በራሷ ቦታ ተክታን ሄደችው። ምክንያቱም ከዚህ በፊት የዴቭ እናት አደይ እንዲናት የሚል አስተሳሰብ የእሷ ጭንቅላት ውስጥ ብቻ ነበር። አሁን ግን ከእሷ ጭንቅላት አርፎ ወደ ዴቭ ላይም ተርፏል። ምክንያቱም እሷ ሰርታና እሷ ጥንስሳ በሄደችው ሴራ ምክንያት ዴቭ አሁን ላይ አደይ ሊጠላት ችሏል። ይህ ደግሞ እሷን በጣም እንድናደንቃት የሚያደርግ ትልቅ ስራ ነው። ትልቅ ቅዳ ነው የሄደችው እና አሁን ላይ ቤሪ ለብቻዋ ናት። ነገር ግን የቤሪ ለብቻ መሆን ሌላ የሚፈጥረው ጫና የለም። ምክንያቱም ዴቭ አሁን ላይ የቤሪ ደጋፊ ሆኗል። በዛ ላይ ደግሞ የዴቭ እናት እሷ ከሀገር ልትወጣ ሰዓታቶች ሲቆሯት ነበር ይህንን ነገር አቅዳ ወደ ተግባር የለወጠችው። የተሳካላትም። ይህ ደግሞ ሊያስመሰግናት ማለትም ሊያስደንቃት የሚገባ ነገር ነው። አደይም አሁን ላይ የጥፋተኝነት ስሜት እየተሰማት ያለው የዴቭን እናት ማመኗና ከዶክተር ጋር እንደዛ ተቃፋ ነበር። እሱ ብቻ ሳይሆን ደግሞ ዶክተር እያላት የነበረውን ነገር አለመስማቷ በራሱ ትልቅ ንዴት ውስጥ ፈጥሮባታል በውስጧና አሁን ላይ ዶክተር ተፈቷል። አደይ ከተገተችበት በመለቀቋ ምክንያት ምናልባት አደይ ሞታ ቢሆን ኖሮ እነ ቤሪ ገድሏት ቢሆን ኖሮ የሚፋረደውም የሚከሰስበት ዶክተር ላይ ነበር። ምናልባት እስር ቤትም ሊበሰብስ ይችል ነበርና አደይ መውጣቷ ብቻ ለሱ በጣም ትልቅ ጥቅም ሰጥቶታል ማለት ነው። እነ ቤዛ ደግሞ አሁን ላይ ሴራቸውን እያሴሩ ያሉት እነ ለሊ ላይ ብቻ አይደለም፣ አቤንም ጭምር እነ ሄሉ ጋር አሁን ላይ ደግሞ ሄደው
ብሩን አንሰጥም፣ ቤቱን ግን ትመልሱልናላችሁ እያሉ ሲጨቃጨቋቸውና ሲያስፈራሯቸው ተመልክተናል። በእርግጥ አሁን እነሱ ምንም ሌላ የሚናገሩበት ምክንያት የላቸውም ወይም ማስረጃ የላቸውም። የቤቱ ካርታ ያለው በራሳቸው ስም ነው፣ በነ ቤዛ ስም። አሁን ላይ የእኛ ቤት ነው ቀብድ ይከፍለናል ቢሉ ማንም የሚሰማቸውም ሰው የለም፣ ምስክርም የላቸውም። እና ይህ ደግሞ እነ ቤዛ ስራቸው በሙሉ እንዲሳካ ያደረጋቸው አንድ ተግባር ነው ማለት ነው። በሌላ በኩል ደግሞ ስንመለከት ሩታና ዶክተር አሁን ላይ አሪፍ እየሆነ ይመስላል። ምንም እንኳን እሱ አሁን ላይ አደይ ቢሆንም ፍላጎት ያለው ለጊዜው ትንሽ እንደ መቀየም እያደረገው እንደሆነ ተመልክተናል። ምክንያቱም ያለፈው ክፍል እንደተመለከታችሁት ከሆነ እና አሁን ላይ የተፈጠሩ ያሉት ነገሮች ሁሉም ሰዎች በራሳቸው ዙሪያ ጤናማ ነገር ላይ እንዳልሆኑ እየተመለከተን ነው። እና ሁሉም ውሳኔ እየወሰኑ ውሳኔያቸውን እያስተላለፉ፣ እናንተ ከማን ጎን ናችሁ? ማንስ ትክክል እየሰራ ነው ብላችሁ ታምናላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ሌላው ደግሞ መናገር የምፈልገው ነገር እንደሚታወቀው ሌላኛው ቻናሌ ሁለተኛው ቻናሌ ማለት ነው የአንድ ኬ አሳክተነዋል ማለት ነው። ሰብስክራይበር 1K ገብተናል። እናም እሱን ባስመለከተ ለሁላችሁም ጊቫዌይ ሊሰጥ አስቤያለሁ። ቪዲዮውን እስከዚህ ደቂቃ ድረስ ጠብቀው ላዩ ውድ ተመልካቾቻችን አሪፍ የሆነ ጊቫዌይ ልናዘጋጅ አስበናል። እና ቪዲዮውን እስከ ሙሉ ደቂቃ ድረስ አይታችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እና ኮመንት ላይ ገብታችሁ ጊቫዌይ ብላችሁ ለጻፋችሁ ለ3 ተመልካቾች ብቻ ውድ የሆነ ወይም ደግሞ አሪፍ የሆነ ጊቫዌይ እንሰጣለን ማለት ነው። ያንን ቻናል ማታቁም ካላችሁ ወይ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ ወይ ኮመንት መስጫ ሳጥን ላይ ያስቀምጥላችኋለሁ እና ጊቫዌውን አስቡበት ማለት ነው። ኮመንት ላይ ጻፉልኝ ሙሉ። እንግዲህ ሰራተኛዋ አደይ ክፍል 222ን በዚህ መንገድ ላይ ካፕ አድርጌላችኋለሁ። ቀጣይ ክፍልም ደግሞ እንደተለቀቀ ከሁሉም ቀድሜ እየመጣው ሬካፑን መቀጠልላችኋል ማለት ነው። ይህ ነገር አያቆምም፣ አብራችሁ ቀጥላለሁ። ገና 1K አይደለም በጣም ብዙ ኬ እንደምንሄድ ተስፋ አደርጋለሁ ማለት ነው። እናንተ ብቻ አብራችሁን ሁኑ። እናንተ ተመልካቾች አብራችሁን ካላችሁ ምንም ሌላ የሚያሰጋ ነገር አለ ብዬ አላስብም እና አሪፍ ነገሮች ይዤላችሁ እመጣለሁ። እንግዲህ ከሰራተኛዋ አደይ ሌላ ደግሞ ሌላም ሬካፕ ሊቀጥል አስቤያለሁ። በዛኛው ቻናል ላይ 2 ድራማዎች ነው እየለቀኩ ያለሁት፣ ዳጣንም ጨምሮ ሰራተኛዋ አደይንም ሬካፕ የሰራሁኝ ነው። በዚህም ደግሞ ልሰራ አስቤያለሁ እና ሌላ ሬካፕ ምን ድራማ ይጨመረላችሁ? ትሁት ወይስ ኑሐሚን ወይስ ደግሞ ትህትና? እስኪ ከ3ቱ አንዱን ምረጡ። ወይም ደግሞ ሌላም ካለ ኮሜንት ላይ ያስቀምጡልኝ። በእናንተ ድምፅ ብቻ እናገርባለን። መልካም ጊዜ ሆነላችሁ። ቸር ሰንብቱ።